ሰላም ጤና ይስጥልን የተከበራችሁ የኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ተዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። የህወሓት አመራሮች እነ ደብረጽዮን የታጠቁ ኃይሎች እንዲመለሱ የ30 ቀናት የማስጠንቀቂያ ጊዜ ሰጡ። በትግራይ ክልል ጊዜያዊ አስተዳደርን በማፍረስ ስልጣን በኃይል የያዘው ህወሓት የክልሉ መንግስት ከያዘው የፖለቲካ አቋም ተቃራኒ አመለካከት ካላቸው ኃይሎች ጋር ተሰልፈው የነበሩ ታጣቂዎችን፣ የመንግስት ሰራተኞችን፣ ከፍተኛ አመራሮችን፣ አርሶ አደሮችና ሌሎች የህብረተሰብ ክፍሎችን ወደ መደበኛ ህይወታቸውና ስራቸው ለመመለስ ያለመ አዲስ የይቅርታ መመሪያ በትናንትናው ዕለት ይፋ አድርጓል። ሀራ መሬት በሚል በአፋር ክልል አቅራቢያ በትጥቅ እየተንቀሳቀሱ ናቸው የሚባሉት ኃይሎች ለህወሓት አመራሮች ከባድ ስጋትና እንቅልፍ የነሱ መሆናቸውም እየታየ ነው። በዚህም ህወሓት በተለያዩ መንገዶች ለእነዚህ ኃይሎች ኑ ተመለሱ የሚል ጥሪውን በማቅረብ ላይ ይገኛል። እስካሁን ባለው ሁኔታ ጥሪዎቹ አልሰሩም። እንደውም የታጣቂው ኃይል ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑ እየተነገረ ነው። በዚህ መሀል ዛሬም ህወሓት ሌላ ጥሪ አቅርቧል። የአሁኑ ጥሪ ደግሞ በመመሪያ የተዘጋጀ መሆኑ እየታየ ነው። ጥቅማ ጥቅም ታክሎበታልም ተብሏል። የተዘጋጀው መመሪያ ጥብቅ የጊዜ ገደብ የተጣለበት ሲሆን ሰነዱ በይፋ ከጸደቀበት ዕለት ጀምሮ በተሰጠው የአንድ ወር የጊዜ ገደብ ውስጥ ተመልሰው የቀረበውን ጥሪ ያልተቀበሉ አካላት በመመሪያ የተዘረዘሩትን መብቶች፣ ጥቅማ ጥቅሞችና ህጋዊ ዋስትናዎችን የማግኘት እድል እንደማይኖራቸው ተጠቅሟል። ይህንን አዲስ መመሪያ በተመለከተ ሪፖርተር ባወጣው መረጃ መሰረት መመሪያው ከጸደቀበት ዕለት በኋላ ከክልሉ መንግስት በተቃራኒ የፖለቲካ መስመር ካሉ ኃይሎች ጋር እንደ አዲስ ተሰልፎ ለሚገኝ ማንኛውም አካል ላይ ተፈጻሚነት እንደማይኖረው ተደንግጓል። ይህ መመሪያ በአግባቡ እንዲፈጸም ለማስቻል በክልል ደረጃ በሰላምና ጸጥታ ቢሮ ሰብሳቢነት የሚመራ አብይ ኮሚቴ የተዋቀረ ሲሆን ምክትል ሰብሳቢነቱ የደብረጽዮን ገብረ ሚካኤል፣ የፖለቲካ አማካሪ ጸሐፊነቱን ደግሞ የትግራይ ወጣቶች ግንባታና ስልጠና ማዕከል ይዘውታል። በዚሁ ኮሚቴ ውስጥ የቴክኒክና ሙያ ቢሮ፣ የወጣቶች ቢሮ፣ የፖሊስ ኮሚሽን፣ የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ፣ የፋይናንስ ቢሮ እንዲሁም የዞን ተወካዮች በአባልነት የተካተቱ ሲሆን የኮሚቴው ተጠሪነት በቀጥታ ለደብረጽዮን ገብረ ሚካኤል እንደሆነ በህጉ ተደንግጓል። ይህ በእንዲህ እንዳለ ሊያጠፋን የመጣን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊ ህጋዊ መብት ነው ሲሉ ታጋይ ጻድቃን ገብረትንሳኤ ተናገሩ። የኢትዮጵያ ህዝቦች ጥምረትና ትብብር ፈጥነው የአገዛዙን ዕድሜ ማሳጠር እንዳለባቸውና አሁን ያለው ጥምረትም ወደ ከፍተኛ የትግል ደረጃ መሸጋገሩን የትግራይ ሰራዊት ከፍተኛ አመራር የሆኑት ታጋይ ጻድቃን ገብረትንሳኤ ተናግረዋል። ከትግራይ ቴሌቪዥን ጋር ቆይታ የነበራቸው ታጋይ ጻድቃን እንደገለጹት አገዛዙ ያለ ጦርነት ህዝብን ከህዝብን በማጋጨት እና በማወናበር ስልጣኑን ለማስቀጠል ቢሞክርም አካሄዱ አልተሳካለትም፣ ሙሉ በሙሉ ከሽፎበታልም ብለዋል። በመሆኑም የህዝቦች ጥምረትና ትብብር ከበፊት ይበልጥ ወደ ከፍተኛ ደረጃ መሸጋገሩን ገልጸዋል። የህዝቡም የአብይ አህመድ ሰራዊት በትግራይ ላሉ አዲስ ወታደራዊ እንቅስቃሴ እያደረገ መሆኑን የጠቆሙት አመራሩ ይህንን አደገኛ እንቅስቃሴ ከወዲሁ ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጁነት ላይ እንደሚገኝ አስታውቀዋል። ያጠፋ የመጣን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ጻድቃን የሁሉም ህዝቦች የጋራ ጠላት የሆነውን አገዛዝ ለመጣል የጥምረቱ ኃይሎች ትብብር በቀጣይ የሚበልጥ ተጠናክሮ እንደሚቀጥል አረጋግጠዋል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎቹ መረጃዎች ድጋሚ እንገናኛለን። እስከዛ በያላችሁበት መልካም ጊዜን ተመኘን።